በአንድ ገጠር የተወለደ ልጅ እናቱ አረቄ እየሸጠች ታሳድገው ነበር እና አንድ ቀን ልጁ ውጭ ሲጫወት ውሎ ምሳ ለመብላት ወደ ቤት ሲገባ ማንም ቤት አልነበረም። ልጅየው በጣም ጠምቶት ስለነበር ወደ ጓዳ ገባና በጆክ ያለውን አንስቶ ጠጣው። ከዛ የልጁ ሁኔታ መቀያየር ጀመረ። ቀኑ ማክሰኞ ነበር። በዛች ቀን ደግሞ የሕዝብ ገበያ ነበር። እናቱ አልነበረችም። ያልነበረችውም ለሳምንት የሚሆናትን ነገር ለመግዛት እንደ ወትሮዋ ገበያ ሄዳ ነበር። ቀኑም የገበያ ቀን በመሆኑ ሕዝብ በመንገድ ላይ ይተላለፋል። አንዳንዱ ይሄዳል፣ ሌሎቹ ደግሞ ተመላሽ ናቸው። ልጅየው የጠጣው ውሃ ከዚህ በፊት እንደሚጠጣው ውሃ አልነበረም። ይልቁንም ልጁ ራሱን መቆጣጠር እንዳይችል አድርጎታል። ምላሱ የራሱ አይደለም። ለማምለጥ ይሞክራል። የሚያወራው ነገር ግልጽ አልነበረም። እንደ መኮላተፍ ያደርገዋል። ልጅየው በአጥር ስር እንደ መቆም እንደ መቀመጥ ብቻ ግራ ያጋባል። መንገደኛ ሁሉ ከዚህ በፊት ልጁን ስለሚያውቁት ይሄን አዲስ አመሉን ግን ሊረዱት አልቻሉም። አንዳንዱ ጨዋታ መስሎት እየሳቀ፣ ሌሎቹ ደግሞ እናቱ የለችም እንዴ? አባቱስ ወዴት ሄዶ ነው? እያለ ይጠያየቅ ጀመር። ልጁ ገና የ10 ዓመት ልጅ ነው። እንደዚህ አይነት ውሃ ከዚህ በፊት እንክች አድርጎ አያውቅም። ሽታው ግን አዲስ አልሆነበትም። ግን የጠጣው ውሃ ሌላ ዓለም ውስጥ ከቶታል። አሁን ሰዓቱ ቀትር ነው። ወቅቱም በልግ ነው። ወይዘሮ ፀሐይ እንደ እሳት ነደዋል። ልጅየው ምን ጠጥቶ ይሆን? መጨረሻውስ ምን ይሆን? ምስኪኗ እናት ስትመለስ ልጇን እንዴት ታገኝ ይሆን? በቀጣይ እንመለስበታለን። ደህና ቆዩልኝ። ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ ማድረግ አይርሱ። አመሰግናለሁ።